የሚነቀፍ ሌላ ሰው አላችሁ? ኑ አምጡ። ነቀፋ ጀምሬያለሁ እኔ እንደ ሰይድ አብዱል ቃድር ጂላኒ ነው። አላህ እንደምንልኝ ሐጃዬን አላህ እንዲያወጣልኝ አላህ ያስችላቸዋል። ሰው ከሞተ በኋላ አይጠቅምም የሚባለው አባባል ውድቅ ነው። ሸሪዓ አይቀበለው፣ ኢስላም ይህን አስተሳሰብ አይቀበለው። ልክ እኛ ጂናዛ እንደምናየው ማይናገር ማይጋገር ማይገላበጥ እኛ ካለገላበጥ ነው እንደዛ አድርገን አይተናቸው አይጠቅሙምና እነሱን እባካችሁ ድረሱልን የሚለውን ሙሽሪክ ነው ብለው መፈረጅ ጥፋት ነው። ወይም ደግሞ እነሱን ኒዳ የሚያደርግ የሚጣራ ሽርክ ነው ብሎ ሙሽሪክ ነው ብሎ መፈረጅ ጥፋት ነው። አይመቸኝም ብንከራተትም ብወጣ ብወርድም ደከመኝ ብልም እንደው ቢመረኝም እንኳን አይደለም የሞተውን በህይወት ያሉትን ራሱ ለመለመን አፍራለሁ። እኔ በቃ መለመን ያለብኝ ስለምንም ማላፍር አባቴ አንድዬን ምንጊዜም የማይሞተውን አባቴ የማይሆነውን ነገር አይሆንም ማለት ጥሩ ነው። ለሱ ምናምን አይደለም ለሚናገሩት ሰዎች ምናምን አትንገሯቸው። ግን ነገር ግን ለራሳችሁ የማይሆን ነገር ስትሰሙ አይ ኖ ይሄ አይሆንም ማለት በጣም አስፈላጊ ነው። የምሬን ነው የምላችሁ፣ በጣም አስፈላጊ ነው፣ ይጠቅማል። የማይሆን ነገር ላይ ይሆናል ብላችሁ እጃችሁን አታጨብጭቡ፣ ጥሩ አይደለም። አይሆንም የማይሆን ነገር ላይ አይሆንም ነው። خلاص ኤክስ